ሰላም ጤና ይስጥልኝ የሊን ቤተሰቦች፣ እኔ እያሱ ነኝ የሊን ሄልዝ ኬር ሶሉሽንስ ዋና ስራ አስፈጻሚ። በዛሬው ቪዲዮአችን የምንነጋገረው ስለ ባዮሜዲካል ኢንጂነሮች ነው። በቅርብ ጊዜ የተመረቃችሁ ባዮሜዲካል ኢንጂነሮች ወይ ግቢ ላይ የባዮሜዲካል ኢንጂነሪንግ ኮርስን እየተከታተላችሁ ያላችሁ ሰዎች ወይ ገበያ ላይም እንደ ባዮሜዲካል ኢንጂነሪንግ በኢትዮጵያ ውስጥ ሰርቭ እያደረጋችሁ ስላላችሁ ሰዎች ገበያ ላይ ስላለው ችግር ከእናንተ ምን እንደሚጠበቅ ጁኒየር የሆናችሁ ሰዎች እና ደግሞ ገና ግቢ አካባቢ የባዮሜዲካል ኢንጂነሪንግን እየተማራችሁ ያላችሁ ሰዎች ሀው ግቢ እየተሰጠ ያለው ኮርስ እና ወደ ውጭ ሲመጣ ወደ ሪያሊቲው እንዴት ራሳችሁን አጀስት ማድረግ አለባችሁ፣ ሪያሊቲው ምን ይመስላል፣ ምን ስኪልን ኢምፕሩቭ ማድረግ ይኖርባቸዋል የሚሉትን ነገሮች ለማንሳት እንሞክራለን። ኢፍ ዩ አር ጁኒየር ባዮሜዲካል ኢንጂነር ኦር ሲኒየር ባዮሜዲካል ኢንጂነሮች ወይ በግቢ ይህንን ኮርስ እየተከታተላችሁ ያላችሁ ልጆች ከሆናችሁ ይህ ቪዲዮ ይጠቅማቸዋል ብዬ አስባለሁ። እስከ መጨረሻው ተከታተሉት። ጁኒየር ባዮሜዲካል ኢንጂነሮች በቅርብ ጊዜ ገበያውን የተቀላቀላችሁ ሰዎች ባይናው አይ ቲንክ ኦልሬዲ ገበያው ላይ ያለውንና በትምህርት ቤት አካባቢ ስትከታተሉት የቆያችሁት ቴዎሬቲካል ፓርቱ ባዮሜዲካል ኢንጂነሪንግ ተብሎ ስለሚሰጠው የዲግሪ ፕሮግራም እና ወደ ገበያ ውስጥ ወጡ ደግሞ እንደ እኛ ባሉ ተቋማቶች የሕክምና እቃ ኢምፖርትና ዲስትሪቢሽን የሚሰሩ ተቋማቶች ላይ ነው አብዛኛው የስራ እድል ያለው። ከዛ መሀል የተወሰነው ፐርሰንቴጅ ነው በተለያዩ የጤና ተቋማቶች ውስጥ እንደ ሰርቪስ ኢንጂነር ሆኖ የሚገባው። አብዛኛው ሰው ወደዚህ ኢምፖርት ዲስትሪቢሽን ሆልሴለሮች አካባቢ ነው ጆይን የሚያደርገውና ባይናው ኦልሬዲ ከግቢ የወጣችሁ ተማሪዎች ከሆናችሁ የተወሰነ ሪያሊቲ ቼክ ገጥሟቸዋል ብዬ አስባለሁ። ይህም ግቢ ባዮሜዲካል ኢንጂነሪንግ ተብሎ እየተከታተላቸው የነበረው ኮርስ እና ውጭ ላይ ስትወጡ የሚጠበቅባችሁ ስኪል ሴቶች፣ የሚጠበቅባችሁ እውቀት፣ ገበያው የሚፈልጋቸው ነገሮች አይ ቲንክ ኮምፕሊትሊ የተለያዩ ሆነው እንዳገኛቸው ተስፋ አደርጋለሁ። ምክንያቱም ሪያሊቲው እንደዛ ስለሆነ ማለት ነው። እኔም እንደ አንድ የባዮሜዲካል ኢንጂነር ባክግራውንዴ ከባዮሜዲካል ኢንጂነሪንግ ስለሆነ በግቢ ትምህርቴን ስከታተልና ገበያ ላይ ከወጣሁኝ በኋላ ያለውን ኮምፕሊትሊ ኦፖዚት የሆነ የገበያው ላይ ያለው ዲማንድ እና ዩኒቨርሲቲዎች ሰፕላይ የሚያደርጉት እውቀት የተለያየ በመሆኑ የሚኖር ሾክ አለና እዛ ጋ ያለው ነገር ምንድን ነው? ግቢ ያላችሁ ተማሪዎች ወይ ጁኒየር ባዮሜዲካል ኢንጂነር ከሆናችሁ ራሳችሁን ለዚህ እንዴት ማዘጋጀት አለባችሁ የሚለውን ለማንሳት ወዳለሁ። ወደ ሕክምና እቃ ኢምፖርትና ዲስትሪቢሽን ጋር የሚሰሩ ባዮሜዲካል ኢንጂነሮች ስንመጣ ያው የመጀመሪያው ባዮሜዲካል ኢንጂነሪንግን ቻሌንጂንግ የሚያደርገው ፓርት ምንድን ነው? ብዙ ቦታ ይመስለኛል ግን ስፔሲፊካሊ የማውቀው የኢትዮጵያ ማርኬት ስለሆነ በኢትዮጵያ ማርኬት ኮንቴክስት ባዮሜዲካል ኢንጂነሪንግ የሚጠበቅበት ቴክኒካል ስኪሎች ብቻ አይደሉም። ይሄ ምንድን ነው? ባዮሜዲካል ኢንጂነሮችን ለመቅጠር ስንሞክር እኛ እንደ ካምፓኒ ወይም ማንኛውም ኢምፖርት ላይ የሚሰራ ካምፓኒ የባዮሜዲካል ኢንጂነሮች አት ዘ ሴም ታይም ለካምፓኒው ሴልስ ሪፕሬዘንታቲቭ ናቸው። ያ ማለት የሚገቡ ኢምፖርት የሚደረጉ ፕሮዳክቶችን ሄደው ለተለያዩ የጤና ተቋማቶች ፕሮሞት የሚያደርጉት የሚሸጡት ነን ኢንጂነሪንግ ለሆነ ባክግራውንድ ላላቸው ሰዎች የሕክምና እቃዎችን ቀላል በሆነ ቋንቋ ማስረዳት ያለባቸው፣ ሴል ማድረግ፣ ሜንቴን ማድረግ፣ ኢንስታሌሽን፣ ካሊብሬሽን በሙሉ እነኚህ ሪስፖንሲቢሊቲዎች በሙሉ እዛ ባዮሜዲካል ኢንጂነር ሰው ላይ የሚወድቁ ኃላፊነቶች ናቸው በኢትዮጵያ ኮንቴክስት። ምክንያቱም ፒውርሊ ለምሳሌ እንደ ካምፓኒኛ የሴልስ ዲግሪውን በሴልስ የጨረሰ ሰው ወይ የዛ ባክግራውንድ ያለውን ሰው ብቻ ብንቀጥር ሀስሉ ብዙ ነው የሚሆነው። ምክንያቱም ሆስፒታሎች ጋር ሲኬድ ፕሮዳክቱን በደንብ ፕሮሞት ማድረግ አለበት። ስለ ፕሮዳክቱ ቴክኒካል ነገር በደንብ ማወቅ አለበት። ስለሚያስፈልገው ሰርቪስ በደንብ ለዶክተሮች ለኦነሮች ማስረዳት አለበት እና ለዛ ሁለቱንም ሮል ከቨር የሚያደርግ ሰው የሚገኘው ባዮሜዲካል አካባቢ ነው ማለት ነው። ከዚህ አንጻር ባዮሜዲካል ኢንጂነሮችን እኛም እንደ ካምፓኒ ስንቀጥር ገበያውም ዲማንድ ሲያደርግ መጀመሪያ ላይ የሚጠይቃቸው ስኪሎች አሉ። በኢትዮጵያ ዩኒቨርሲቲዎች ኮንቴክስት ባዮሜዲካል ኢንጂነሪንግ እንደ አንድ የኢንጂነሪንግ ፊልድ ነው። ግቢ ላይ የምንማራቸው ነገሮች ሄቪሊ ማትስ ነው፣ ፊዚክስ ነው፣ ኤሌክትሮኒክስ ነው። የተወሰነ ሰዓት ላይ ምናልባት አናቶሚና ፊዚዮሎጂ ሊመጣ ይችላል እንጂ ሪል ወርልድ ላይ ከወጣችሁ በኋላ የምታገኟቸው ሜዲካል ፕሮዳክቶች እነሱ እንዴት ነው የሚሰሩት፣ እንዴት ተሰሩ፣ ቢሃይንድ ዘ ሲን ምንድን ነው ያለው የሚለው ነገር የለም። ሄቪሊ ቴዎሬቲካል እና ነምበር ቤዝድ የሆነ ነገር ነው አብዛኛው ነገር እና የመጀመሪያው ከዛ ስንወጣ ሊገጥመን የሚችለው ነገር እዚህ ውጭ ያለው ነገር ደግሞ እንደሱ አይነት ቴዎሬቲካል ነገሮች አይደሉም። ማትስ ፊዚክስ አይደለም ብዙ ጊዜ ከባዮሜዲካል ኢንጂነሮች ኤክስፔክት የሚደረገው እና እዛ ላይ ያለ ከፍተኛ ችግር አለ። መጀመሪያ ላይ አንደርስታንድ ማድረግ ያለባችሁ ነገር ግቢ መጀመሪያም አካባቢ ያላችሁ ወይ ሪሰንትሊ ግራጁዌት የሆናችሁ ጁኒየር ባዮሜዲካል ኢንጂነሮች መጀመሪያ መረዳት አለባችሁ ብዬ የማስበው ሹድ አንደርስታንድ የሆስፒታሎችን ወርክ ፍሎ። ሆስፒታሎች እንዴት ነው የሚሰሩት? አንድ ሆስፒታል በውስጡ ምን እቃዎች ያስፈልጉታል?
ከትሪያዥ ከሬጅስትሬሽን ጀምሮ አንድ ሰው ታክሞ እስኪወጣ ድረስ በምን አይነት ፕሮሲጀር ውስጥ ነው የሚያልፈው። ላቦራቶሪ ውስጥ ስንገባ ሲቢሲ ማሽን ምንድን ነው፣ ኬሚስትሪ ማሽን ምንድን ነው፣ ኢሚኖአሴ ኤሌክትሮላይት ምንድን ነው፣ ብለድ ጋዝ አናላይዘሮች ምንድን ናቸው። ሰው እያንዳንዱ ነገር የሆስፒታል ፍሎ የሆስፒታል ኢኩፕመንቶች ምን ምን ናቸው የሚለውን ነገር በደንብ አንደርስታንድ ማድረግ ይጠበቅባቸዋል። ሁለተኛው ጁኒየርም ሆናችሁ ግቢ ውስጥ የሚያላችሁ ሰዎች ቢሆን ሃይሊ ሪኮመንድ የማደርጋችሁ ነገር የሹድ ሃቭ ክሎዝ ኮሚኒኬሽን ከዶክተሮች፣ ከጤና ባለሙያዎች፣ ከነርሶች ጋር ሃውዜቲንግ እንዴት ነው ነገሮችን አንደርስታንድ የሚያደርጉት። እኔ እየተማርኩ ያለሁት የባዮሜዲካል ባክግራውንድ ከትክክለኛው ዓለም የሕክምና አሰጣጥ ጋር እንዴት ነው ሪሌት የሚያደርገው፣ የኔ ኮንትሪቢሽን ምንድን ነው፣ የምሸጣቸው ማሽኖች ገብተው ምን አይነት ቫሊዩ እና ለውጥ ነው የሚያመጣው የሚለውን አንደርስታንድ ለማድረግ ከዶክተሮች ጋር በደንብ ከጤና ኤሪያ ከሚሰሩ ሰዎች ጋር ኮሚኒኬሽን ቢኖራችሁ በጣም ጥሩ ነው። ምክንያቱም በኋላ ላይ ግቢ ላይ እንደ አንድ ሶፍት ስኪል የማንማራቸው ነገሮች ናቸው እነኚህ ኮሚኒኬሽን ስኪሎች፣ የሴልስ ስኪሎች። አንድን ሰው ስለምንሸጠው ፕሮዳክት እንደኛ ቴክኒካል ባክግራውንድ ባይኖረው እንኳን ክሊርሊ ለዛ ሰው ማስረዳት መቻል፣ እነን ቴክኒካል ለሆኑ ሰዎች ማስረዳት መቻል፣ እሱን መሸጥ መቻል፣ ፕሮዳክታችንንም ካምፓኒያችንንም ፕሮፐርሊ ሪፕሬዘንት ማድረግ መቻል ከኛ የሚጠበቅ አንድ በጣም ትልቅ ስኪል ነው። ገበያ ላይ ስትወጡም ካምፓኒዎች የሚፈልጉት ስኪል ይሄ ነው። ሄዶ ካምፓኒውን ሪፕሬዘንት አድርጎ ፕሮዳክቱን ሪፕሬዘንት አድርጎ ለሜዲካል ፕሮፌሽናሎች ቴክኒካል ነገርን በሚገባቸው መንገድ አስረድቶ ጥቅሙን ፕሬዘንት አድርጎ ፕሮዳክቶች እንዲሸጡ የሚያደርግ አይነት ሰው ነው የሚፈለገው እና ባዮሜዲካል ኢንጂነሮች ፒውርሊ ቴክኒካል ነን ብላችሁ አታስቡ። ይሄ ስቴሪዮታይፕ በጣም ሮንግ የሆነ አሰምሽን ነው። ግቢ ላይ ስትማሩ ልክ ቴክኒካል እውቀቱ እንደሚያስፈልጋችሁ ሁሉ ከዛ እኩል ወይ ከዛም በላይ እነኚህ የኮሚኒኬሽን የሴልስ ሶፍት ስኪሎች በጣም ያስፈልጓችኋል እና ግቢ ባላችሁ ስፔር ታይም ወይ ተመርቃችሁ የወጣችሁ ደግሞ ባዮሜዲካል ኢንጂነሮች ከሆናችሁ ባለቻችሁ ክፍት ጊዜ ሴልስን መማር፣ ኮሚኒኬሽን ስኪልን መማር፣ ለሰዎች ፕሬዘንት ማድረግን መማር፣ ኢቭን የእናንተ የምትሰሩበት ካምፓኒ ወይ ከረንትሊ ስራ ላይ ካልሆናችሁም የምታውቋቸው ፕሮዳክቶች ባይኖሩም ሰርች ማድረግ ትችላላችሁ። ላቦራቶሪ ውስጥ ምን ምን ፕሮዳክት አለ፣ ኢሜጂንግ ስር ምን ምን ፕሮዳክት አለ፣ ፕሮዳክቶቹ የሚሰሩበት አልጎሪዝም ምንድን ነው፣ በምን አይነት መንገድ ነው ቢሃይንድ ዘ ሲን ኢንስታል የሚደረገው። እነኚህ ነገሮች አንደርስታንድ ብታደርጉ ገበያ ላይ እንደወጣችሁ በጣም ዩዝፉል ትሆናላችሁ። ክላየንቶች ወይም ካምፓኒዎች ተሻምተው የሚቀጥሩት አይነት ባዮሜዲካል እንደዚህ አይነት ነው። አሁን ግቢ ላይ ያላችሁ የካልኩለስ 1 ካልኩለስ 2 ካልኩለስ 3 የእሱ ሪዛልት እና ግሬድ ውጭ ሊወታችሁ ለምትሰሩት ነገር ባዮሜዲካል አለሙ ላይ ላለው ነገር ያን ያህል ኮንትሪቢሽን የለውም የአይምሮን ለማስፋት ከሚደረግ ጥረት ውጭ። ሰው በጣም ኢሴንሻል የሆኑትን እነኚህን ስኪሎች ብትማሩ ለእናንተ በጣም ዩስፉል ነው ብዬ አስባለሁ። ሶ ከነኚህ ስኪሎች መሀል ለእናንተ ይጠቅማሉ ብዬ የማስባቸውን የተወሰኑ ነገሮች ለማንሳት ልሞክር። አንደኛውን ኦልሬዲ አንስቻለሁ። ኮሚኒኬሽን ስኪል ለባዮሜዲካል ኢንጂነር በጣም በጣም አስፈላጊ ነገር ነው። አብዛኞቹ ተመራቂዎች ቱ ቴክኒካል የሆኑና ገበያ ላይ ወጥተው ገበያው ለሚፈልገው ዲማንድ እንደ ሰፕላይ ማገልገል ስለማይችሉ በጣም 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 ኮሚኒኬሽን ስኪላችሁ ላይ መስራት ይኖርባችኋል። ሶ ያ ማለት ምን ማለት ነው? ኮንፊደንትሊ ለአንድ ሆስፒታል ሄዳችሁ ለአንድ ሜዲካል ባክግራውንድ ኖረውም አልኖረውም ለአንድ ሆስፒታል ወይ ለአንድ የጤና ተቋም ሲኢኦ ሄዳችሁ ስለዚህ ይህም ማሽን ብትወስደው ሪተርን ኦን ኢንቨስትመንቱ የዚህን ያክል ነው የሚለውን ኤክስፕሌን ማድረግ እንችላለን ወይ? ወርክ ፍሎ ይሄንን ማሽን ብትወስድ ከዚህ በፊት ከምትሰራበት በዚህ መንገድ ኢምፕሩቭ ያደርግልሃል፣ ወርክ ፍሎህን፣ ተርን አራውንድ ታይማችሁን በዚህ መንገድ ያስተካክላል፣ የሆስፒታሉ ሪፑቴሽን በዚህ ልክ ከፍ ያደርጋል የሚለውን ነገር ኮንፊደንትሊ ሄዳችሁ እንደ አንድ ጁኒየር ባዮሜዲካል ኢንጂነር ወይ ሴልስ ሪፕሬዘንታቲቭ ሄዳችሁ ማውራት ትችላላችሁ ወይ? እሱን ነገር በደንብ ኮምፕሬንድ ማድረግ ለሰዎች ማስረዳት መቻል በጣም አስፈላጊ ነው። ሌላኛው ፕሮዳክት ኖሌጅ ነው። ቅድም ራፍ ላይ አንስቼዋለሁ። ሆስፒታል ውስጥ ስላሉ እቃዎች ስፔሻሊ ቤዚክ የሆኑ እቃዎች አሉ። ቱማች ዲቴይልን ባንገባ በቃ ላቦራቶሪ ስንገባ ኤክስፔክት የምናደርጋቸው 7-8 አይነት እቃዎች አሉ። ስለ እነሱ በደንብ አጥኑ። ካልኩለስን ላይ ጊዜ ሰጥተን እንደምናጠናው እንደምንማረው ኦኬ ስወጣ ሆስፒታሎች የጤና ተቋማቶች ጋር ነው የምሰራው። ምን እቃዎች አላቸው፣ ከምን ፕሮዳክት ጋር ነው የምሰራው፣ ቢበላሽ ጠግን የሚባለው ወይ ጠግኝ የሚባለው ምን አይነት ፕሮዳክቶችን ነው የሚለውን ነገር ለማወቅ አንድ ሆስፒታል ውስጥ ምን እቃዎች ኢሴንሻል ናቸው፣ የሚሰሩበት ፕሪንሲፕል ምንድን ነው። ለምሳሌ ሄማቶሎጂን ካነሳችሁ ብዙ አይነት ብራንዶች ሊኖሩ ይችላሉ፣ ግን ኦልሞስት አብዛኞቹ ቢሃይንድ የሚሰሩበት ቴክኖሎጂ ተመሳሳይ ነው። ስለ ሄማቶሎጂ ቴስቱ ምንድን ነው፣ ለምን ይጠቅማል፣ ማሽኖቹ ምን የሚባል ቴክኖሎጂ ነው የሚጠቀሙት የሚለውን አሁን ላይ የኢንፎርሜሽን ጊዜ ላይ ስላለን በጣም ኢዝሊ ጉግል አድርጋችሁ ልትማሩ የምትችሉባቸው በጣም ብዙ ሪሶርሶች አሉና ስለ ሪል ወርልድ ላይ ስላሉ ፕሮዳክቶች በደንብ ራሳችሁን
አፕዴት አድርጉ። ሶስተኛው እና በጣም የመጀመሪያው ኮሚኒኬሽን ብለናል። ሁለተኛ የፕሮዳክት ኖሌጅ ብለናል። ሶስተኛው በጣም ማወቅ ያለባችሁ ኢሴንሻል ነገር ነው ብለን የምናስበው የፕሮብሌም ሶልቪንግ ስኪላችሁን በጣም ኢምፕሩቭ መደረግ አለበት። ምክንያቱም ይሄ ፕሮብሌም ሶልቪንግ ስኪል ብለን የምናነሳው የሆስፒታሎች ላይ የሆነ ፕሮዳክት ተበላሽቶ ለሰርቪስ ስንጠራ ወይ ለኢንስታሌሽን ስንሄድ ፕሮብሌም ሶልቪንግ ስኪላችን ነው የሚታየው። ለምሳሌ የሆነ ፕሮዳክት ተበላሸ ተብሎ ተደወለልን፣ ሄድን፣ እንደዚህ አይነት ሪዛልት እየረበሸን ነው፣ ይሄ ማሽን ሪዛልት በጣም ሀይ እያደረገ ነው፣ እንደዚህ እያስቸገረን ነው ሲባል እንዴት ነው ትረብል ሹት የማደርገው? ቀጥታ ሄጄ ማሽኑን ከመበተኔ በፊት መጀመሪያ ያሉኝ ችግር ልክ ነው ወይ፣ ያሉት ነገር ልክ ነው የሚለውን መጀመሪያ እኔ ራሴ ሰርቼ ሀይ እያደረገ እንደሆነ ማየት አለብኝ። ሀይ ካረገ በኋላ ለምንድን ነው ይሄ ማሽን ሀይ እያደረገ ያለው ሪዛልቶችን የሚለውን እንዴት ነው ስቴፕ ባይ ስቴፕ ትራብል ሹት እያደረግኩኝ ዳያግኖዝ እያደረግኩ መሄደው። የፕሮብሌም ሶልቪንግ ስኪላችን በጣም የሚፈተሽበት ኤሪያ ነው ባዮሜዲካል ኢንጂነሪንግ። ምክንያቱም ዩዥዋሊ አንደር ፕሬዠር ነው ኦፕሬት የምናደርገው። የሆነ አይነት ስታፎች ከበውን ከአሁን ማሽኑ ይሰራል አይሰራም፣ ምኑን ነው የሚሰራው የሚለውን ነገር በሆነ ፕሬዠር ውስጥ ሆነን ስለሆነ የምንሰራው ፕሮብሌም ሶልቪንግ ስኪላችን በጣም የሚፈተንበት ስቴፕ ባይ ስቴፕ ነገሮችን ትረብል ሹት ማድረግ እንደምንችል የምንታይበት ኤሪያ ስለሆነ ፕሮብሌም ሶልቪንግ ስኪላችን ላይ በደንብ መስራት ይኖርብናል ብዬ አስባለሁ። ሶስተኛው እሱ ነው። አራተኛው ለምትሸጡለት ከስተመር ወይ ሰርቭ ለምታደርጉት ከስተመር ኢምፓቲ ሊኖረን ይገባል ብለን እናስባለን። ምክንያቱም ብዙ አይነት ኮምፕላያንቶች ናቸው የሚደርሱን። ፍረስትሬት የሚያደርጉ አይነት የላብ ቴክኒሽያን ወይ የሆስፒታል ሰራተኞች ይኖራሉ። ግን አዘ ሴም ታይም መረዳት ያለብን በዛኛውም ሳይድ ያለ ጫና አለ። በዛኛው ሳይድ እየጠበቀ ያለ በጣም ብዙ ፔሸንቶች አሉ። ሪዛልት በመረበሹ ብዙ ኮምፕሌን እየመጣበት ያለ የጤና ተቋም ይኖራል። የሆነ ነገር ተብለን ስንጠራ ለዛ ለጠራን ከስተመር ልክ እንደ ራሳችን ሆነን ኦኬ እንደዚህ አይነት ችግር ላይ ናቸው፣ አስቱናስ ፖሲብል ይሄ ነገር ሪዞልቭ መደረግ አለበት። ብዙ ጊዜ ባዮሜዲካል ኢንጂነሮች ከስራ ሰዓት ውጭ የሚሰራበት ምክንያት ይሄ ነው። ምክንያቱም ከጤና ጋር የተያያዘ ነገር ስለሆነ እየሰራን ያለ ነው። ጊዜ የሚሰጥ ነገር አይደለም። ከአንድ ሳምንት በኋላ መጥቼ ፊክስ አደርገዋለሁ ማለት አንችልም ያንን ተቋም። ምክንያቱም ያ ተቋም አንድ ሳምንት በሙሉ ሰርቪስ መስጠት ማቆም አይችልም። ኤኒታይም ቢደወልልን በስልክ ሄልፕ ማድረግ ስላለብን ብንጠራ መሄድ ስላለብን ከዚህ አንጻር በዛኛው ሳይድ ያለውን በርደን አንደርስታንድ አድርጋችሁ የሆነ ችግር አለ ሲባል እንደ ሰዎቹን ኮምፕሌን ማድረግ እንደሚወዱ ሰዎች ከመቁጠር ይልቅ ኦኬ አይ ሹድ ሄልፕ ዘም እዚህ ማሽን ላይ እንደዚህ ተቸግረዋል ማለት ስላለብን ከሆስፒታሎች ጋር ባለው እንደዚህ አይነት ኢምፓቲን ዴቨሎፕ ማድረግ አለብን። ፕሮብሌም ሶልቨሮች መሆን አለብን በተቻለ መጠን አጠር ባለ ጊዜ ውስጥ ማለት ነው። የመጨረሻውና ለዛሬ ያስኩላችሁ አንድ የሚጠቅማቸዋል ብዬ የማስበው ስኪል የሴልስ ማይንድ ሴት ያስፈልገናል ነው። ቅድም መጀመሪያ ላይ እንዳነሳ ነው ባዮሜዲካል ኢንጂነሮች ወደ ገበያ ሲወጡ አዘ ሴም ታይም ሰርቪስ ሰዎች ናቸው። አዘ ሴም ታይም ደግሞ የካምፓኒ ሴልስ ሪፕሬዘንታቲቭ ሆነው በሰፊው ያገለግላሉ። ይሄ ለሆነ ጊዜ የሴልስ ማይንድ ሴት የግድ ያስፈልገናል። ግን ይሄ የሴልስ ማይንድ ሴት እንዴት ነው መሆን ያለበት? ሴልስ ማለት ጀስት የሆኑ ፕሮዳክቶች ስለገቡ እነሱን ወደ ገበያው ፑሽ ማድረግ ባላቅም መግፋት አይደለም። የሴልስ ማይንድ ሴት ስፔሲፊካሊ ደግሞ የሄልዝ ኬር ፕሮዳክቶች ላይ ስንሰራ በጣም ሴንሲቲቭ የሆነ ነገር ነው። የሆነ ፕሮዳክት ስለገባ መሸጥ ሳይሆን አንድን ነገር ለዛ ሆስፒታል እየሸጥንለት ከሆነ የሆነ ችግሩን እየቀረፍንለት ነው። የሆነ እኛ መሸጥ ሳይሆን የሆነ የነበረበትን ፕሮብሌም ሪዞልቭ እያደረግንለት ነው። ለምሳሌ ኦልሬዲ ያለው ማሽን አንድን ቴስት ለመስራት 1 ሰዓት የሚፈልግ ከሆነ እኛ ያስገባነው ማሽን ያንን ቴስት በ15 ደቂቃ የሚሰራ ከሆነ ከእያንዳንዱ ፔሸንት ላይ ሰፊ ጊዜን ሴቭ እያደረግን ነው ማለት ነው። ለዛ ሆስፒታልም እዛ ለሚመጡ ታካሚዎችም ፋስት ዲያግኖሲስ እንዲኖር ሄልፕ እያደረግን ስለሆነ የሴልስ ማይንድ ሴታችን ኢትስ ሞር አባውት ሄልፒንግ የጤና ተቋማቶችን ቱ ዱ ቤተር ከስተመርን ሰርቪስ ያደረጉ ፔሸንቶችን ሰርቪስ ያደረጉ ባለው በተደረሰበት ጥሩ ቴክኖሎጂ ጥሩ ሪዛልቶችን በሚያወጡ ማሽኖች እና ደግሞ ኦልሬዲ ካላቸው ወርክ ፍሎ አንድ ስቴፕ ጠጋ የሚያደርጋቸው ምናልባት አሁን እንዳነሳ ነው ሰዓት በመቀነስ ሊሆን ይችላል፣ በሪዛልት ኳሊቲ ሊሆን ይችላል። አዳዲስ ኦልሬዲ ኤግዚስት የማያደርጉ አሁን ኢትዮጵያ ውስጥ የሌሉ ብዙ ቴስቶች አሉ ወደ ውጭ የሚላኩ እነሱን የሚሰሩ ማሽኖችን ወደ ኢትዮጵያ ያስገባ ተቋም ጋር እየሰራን ከሆነ ወደ ውጭ በሚላከው ፋንታ ከሚወስደው ረጅም ጊዜ አንጻር ከሚከፈለው ዶላር አንጻር የሌለን ቴስት ኢትዮጵያ ውስጥ አቬለብል ማድረግ በእያንዳንዱ በምንሸጣቸው ፕሮዳክቶች ሄልዝ ኬር ፕሮፌሽናሎችን እንደዚሁም ታካሚዎችን መርዳት ነው። የሴልስ ማይንድ ሴታችን ኢትስ ኖት አባውት
ፑሽንግ የሆኑ ፕሮዳክቶችን ቶሎ ቶሎ ወደ ገበያ ከዛም ባለፈ ቫሊዩ የሚጨምሩ ሆስፒታሎችን ታካሚዎችን የሚጠቅሙ ነገሮችን ወደ ገበያ ማስገባት ሆስፒታሎች ታካሚዎች በተሻለ መንገድ መስራትና ታካሚዎች ደግሞ በተሻለ መንገድ መገልገል የሚችሉበትን መንገድ እያመቻቸን ስለሆነ እንደ ሴልስ ሰርቭ ስታደርጉ ሞር ኦፍ ይህንን ማይንድ ሴት ክሬት ለማድረግ ብትሞክሩ የተሻለ ነው ብዬ አስባለሁ። ከቪዲዮ መጀመሪያ ጀምሮ እያየን የመጣናቸው ነገሮች አሉ። ዩኒቨርሲቲ ውስጥ የሚሰጠው ኮርስ ምንድን ነው? ውጭ ስንወጣ ያለው ልዩነት ምንድን ነው? ምን ስኪል ሴቶችን ብናዳብር ገበያ ላይ ወተን ሞር ዩስፉል እንሆናለን፣ እኛም የተሻለ ኢንካም እንዲኖረን ሞር ቫሊዩ ደግሞ ዴሊቨር እንድናደረግ ይረዳናል በሚል ከላይ ያወራ መተናል። አሁን የተወሰኑ ይጠቅማቸዋል ብዬ የማስባቸውን አክሽነብል ሊሆኑ የሚችሉ ስቴፖች እንዴት ዩስፉል መሆን እንችላለን፣ እንዴት እርሊ ጁኒየር ብንሆንም የተሻለ ፖዚሽን ላይ ራሳችንን ማስቀመጥ እንችላለን። ለባዮሜዲካል ኢንጂነሮች ያሉኝን ሪኮሜንዴሽኖች ለማስቀመጥ ሞክራለሁ። የመጀመሪያው እርሊ ኢንተርንሺፕ ለመውጣት ብትሞክሩ በጣም የተሻለ ነው ብዬ አስባለሁ። ይህ ማለት ብዙ ጊዜ ዩኒቨርሲቲዎች ላይ ወይ ፎርዚር ሰከንድ ሴሚስተር ወይ ፊፍዚር መጨረሻ አካባቢ ላይ ነው ኢንተርንሺፕ የሚወጣው። ያ ማለት ኦልሬዲ ተመርቀን ለመውጣት ኦልሞስት ቀርበናል እና ግን እርሊ በሚኖራችሁ ከዛ ፊት በሚኖራችሁ የሰመር ብሬኮች ኢንተርንሺፖችን ብትወጡ ገበያው እንዴት ነው የሚሰራው፣ ገበያ ላይ ምን ፕሮዳክቶች ናቸው ያሉት፣ ሴልስ እንዴት ነው፣ ሜንቴናንስ እንዴት ነው፣ ኢንስታሌሽን እንዴት ነው፣ እነኚህ ነገሮች እርሊ ኢንተርንሺፕ ወጥታችሁ የምር ግቢ እየተማርኩት ያለው ነገር ውጭ ካለው ዓለም ጋር ማች የሚያደርግ ነገር ነው ወይ፣ ምን ስኪል ሴቶች ይጎሉኛል የሚለውን ነገር በደንብ ያሳያቸዋል። ከዛም ባለፈ ኦልሬዲ ማርኬት ላይ ካለው 90-95% ከሚሆነው ባዮሜዲካል ኢንጂነር እናንተን ለየት ያደርጋቸዋል። ምክንያቱም ሪል ወርልድ ላይ ዩስፉል የሆኑ ስኪል ሴቶችን ኦልሬዲ ቢውልድ ስለምታደርጉ ማለት ነው። የመጀመሪያው ሪኮመንዴሽኔ እሱን ነው። እርሊ ኢንተርንሺፕ ውጡ፣ ደጋግማችሁ ኢንተርንሺፕ ውጡ። በምታገኟቸው ክፍተቶች በጣም 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 ይጠቅማችኋል ብዬ አስባለሁ። የመጀመሪያው ሪኮመንዴሽን እሱ ነው። ሁለተኛ ጥያቄዎችን ከጤና ፕሮፌሽናሎች ሆስፒታሎች ጋር እየሄዳችሁ ጥያቄዎች ብትጠይቁ ባገኛችሁት አጋጣሚ እዚህ ኤሪያ ላይ የሚሰራ ሰው ስታገኙ በደንብ ለእናንተ ብዙ ኢንሳይት ይሰጧቸዋል። እና ለምሳሌ ሆስፒታሎች ላይ ሄዳችሁ ምንድን ነው ያለባችሁ ችግር፣ ምን ዲፓርትመንት ላይ ነው ኮንስታንትሊ ያለው ችግር፣ ምን ኤሪያ ላይ ነው ኢምፕሩቭመንት የሚፈልገው፣ ምን ቴስቶች ያስፈልገዋችሁ ገበያ ላይ የሉም። እንዲህ አይነት ፕሮፌሽናሎች ጋር ስትገናኙ በደንብ ለእናንተ ብሮደር ኢንሳይት ሊሰጣችሁ የሚችሉ ጥያቄዎችን ብታነሱ ኦልሬዲ ገበያው ላይ ስላለው ክፍተት በደንብ ታውቃላችሁ። እሱን የሚሞላ አይነት ሶሉሽን ይዛችሁ ወደ ገበያ ለመምጣት በደንብ ይጠቅማቸዋል። ባገኛችሁት አጋጣሚ ከፕሮፌሽናሎች ጋር ስትገናኙ ራሳችሁን በጥያቄዎች አፕዴት ብታደርጉ በጣም ጥሩ ነው። ከዛ ባለፈ አሁን ላይ ያለንበት ጊዜ አብዛኞቹ ነገሮች ኢንተርኔት ላይ የሚገኙበት ጊዜ ስለሆነ ቪዲዮዎች እዩ። የኢንተረስትድ የሆናችሁት ኢሜጂንግ አካባቢ ላይ ከሆነ ኤምአርአዮች እንዴት ነው የሚመረቱት፣ እንዴት ነው የሚሰሩት፣ አክቹዋል ሆስፒታል ሴቲንግ ላይ እንዴት ነው እየተሰራ ያለው፣ ዩዥዋል የሚበላሸው ፓርታቸው ምንድን ነው፣ እሱ እንዴት ነው ሜንቴን የሚደረገው፣ ላቦራቶሪ ላይም ከፈለጋቸው በተመሳሳይ ኦልሞስት በጣም ፕሌንቲ ኦፍ ሪሶርስ አለ ኢንተርኔት ላይ እና እሱን በደንብ ዩ። ሆስፒታሎች ውስጥ ስትገቡ የሆነ ማሽን አይታችሁ አዲስ ሊሆንባችሁ አይገባም። በደንብ የጤና ኮንቴንቶችን ቪዲዮዎችን በደንብ ማየት ትችላላችሁ። ማኑዋሎች ኦንላይን አቬለብል ናቸው። ዲቴይል ስለ ማሽኑ አሰራር ኤቭሪቲንግ ያለባቸው ማኑዋሎች አሉና ዲሞ ቪዲዮዎች እዩ። ማሽኖችን አይታችሁ አዲስ ካልሆናችሁ ራሱ አትሊስት አይታችሁት ኦኬ ይሄ ነገር የሆርሞን መመርመሪያ ነው፣ ይሄ ሄማቶሎጂ ነው፣ ዚስ ኤክስሬ፣ ይሄ ነው ኤምአርአይ ማለት፣ ኬሚስትሪ ማሽን ማለት ይሄ ነው ማለት መቻል አለባቸው አትሊስት ከግቢ ስትወጡና። ግን ተመርቃችሁ ወጥታችሁ የሆነ ማሽኖችን ስታዩ ኮንፊውዝ የምትሆኑ ከሆነ ገና ወደዚህ ፊልድ ያለንን ርቀት ያሰፋዋልና በደንብ ኦንላይን ያሉ ነገሮችን ብታዩ ጥሩ ነው ብዬ አስባለሁ። ሌላ ቅድም ያነሳነውን ኦፕሽኑን አግኝታችሁ ኢንተርንሺፕ ላይ ከወጣችሁ ወይ በሌላም አጋጣሚ ካላችሁ ሴልስን ፕራክቲስ ማድረግ ትችላላችሁ። እኔ የማውቃቸው ከግቢ ጀምሮ እዚህ ነገር ላይ ኢንቮልቭ የሚያደርጉ ሰዎች አሉ። ዊች ኢዝ ከተመረቁ በኋላ በጣም የጠቀማቸው ነገር ምንም ፕሮዳክት ኖሯቸው አይደለም እጃቸው ላይ። ለኤግዛምፕል ማነሳላችሁ የሆነ ሆስፒታል ላይ ሄዱና ምን ማሽን ያስፈልጋል ይላሉ። ያ ሆስፒታል ወይ ምንም ላይ ያስፈልገው ይችላል፣ ወይ ሴንትሪፊውጅ ፈልገው ሊሆን ይችላል፣ ወይ ትልልቅ ማሽኖችንም ፈልገው ሊሆን ይችላል። ሄደው እንደ አንድ እጁ ላይ ፕሮዳክት እንዳለው ሰው ኮንፊደንትሊ ምን ፕሮዳክት ያስፈልጋል ብለው ይጠይቃሉ። ከባለቤቶች ጋር ያወራሉ፣ ከላቦራቶሪ ፕሮፌሽናሎች ጋር ያወራሉ። ከዛ በኋላ ክፍተት ያገኛሉ። በቃ ሆስፒታሉ የሆነ ሰዓት ላይ ምናልባት ሲቢሲ ማሽን ሊገዛ ፕላን ላይ ይሆናል።
ገና አልተመረቁም ወይ ተመርቀው ገና ያልተቀጠሩ ሰዎች ናቸው። ሶ ሲቪሲ የሚያቀርቡ ተቋማቶችን ደግሞ ሄደው በኢምፖርተር ሳይድ ያወራሉ። እኔ እንደዚህ ክፍተት ያለው ሆስፒታል አግኝቻለሁ። ሶ ሲቪሲ ማሽን እየፈለጉ ነው። እናንተ ደግሞ ሲቪሲ ታቀርባላችሁ። ሶ ለምን እኔ ማሽናችሁን አልሸጥላችሁም ብለው ኦፈር ያደርጋሉ። ሶ ሁለቱን መሀል ቤት ያገናኛሉ። እነሱም ደህና ገንዘብ ያገኛሉ። ሶ ገና ወደ ፊልዱ ሳይገቡ በፊት ዘይኖ ሀው ቱ ሴል ገዢና ሻጭን እንዴት ማገናኘት እንዳለባቸው ያውቃሉ። ሶ ተመርቀው ሲወጡ ብዙ ነገር አዲስ አይሆንባቸውም። ሶ ሃይሊ ሪኮመንድ ማድረገው እሱን ነው። ዘ ፐርፌክት ካምፓኒ ውስጥ እስክትገቡ አትጠብቁ። ኢምፖርተር እስክትሆኑ አትጠብቁ። ወይ ሆልሴል እስክትከፍቱ አትጠብቁ። ምንም ለጊዜው እጃችሁ ላይ ስራ ከሌለ የተለያዩ ጤና ተቋማት ጋር ሂዱ። ክፍተታቸውን ጠይቋቸው። ምን ባቀርብላችሁ ትፈልጋላችሁ በሏቸው። በተቃራኒው ያንን የሚያቀርቡ ሰርቪስ ፕሮቫይደሮችን ሄዳችሁ አናግሩ። ስራ ማግኘት በዚህ መንገድ በጣም ቀላል ነው። ምክንያቱም ያ ሰርቪስ ፕሮቫይደር ኦልሬዲ ስትሸጡ ያውቃቸዋል። እንደዛ ራሳችሁን ስኪላችሁን ኢምፕሩቭ ብታደርጉ ለባዮሜዲካል ኢንጂነሮች በጣም የተሻለ ነው ብዬ አስባለሁ። ከዛ ባለፈ እንደ ላስት ሪኮሜንዴሽን የምሰጠው ስለ ቢዝነስ እና ማርኬቲንግ በደንብ ካገኛችሁት ሪሶርስ ፓርታይም ብትማሩ ብታዩ በጣም ይጠቅማቸዋል ብዬ አስባለሁ። ምክንያቱም ስትወጡ ኢምፖርትና ዲስትሪቢሽን አካባቢ ቢዝነስ ዋይዝ ነው ያለው ስራ። የሆነ ማሽን ልትሸጡ ስትሉ ከቢዝነስ ከፕሮፊታቢሊቲ ከሰስቴናቢሊቲ አንጻር ካምፓኒው እንዴት ነው የሚያየው የሚለውን አንደርስታንድ ለማድረግ በደንብ ይጠቅማቸዋል። የተወሰነ ቢዝነስ እንዴት ነው ኦፕሬት የሚያደርገው፣ ማርኬቲንግ ምንድን ነው የምትለዋን ነገር ከምታገኙት ሪሶርስ ላይ ብታዩ ኦል ራውንድድ የሆነ አይነት ፕሮፌሽናል ያደርጋቸዋል ማለት ነው። አት ሴም ታይም ቴክኒካሊ ጎበዝ ናችሁ፣ ሴልስ ታውቃላችሁ፣ ኮሚኒኬሽን ስኪላችሁ ጥሩ ነው። በሁሉም ዳይሬክሽን የራሳችሁንም ካምፓኒ ብከፍቱ የሆነ ካምፓኒ ጆይን ብታደረጉ ዩስፉል የሆናችሁ ሰዎች ያደርጋችኋል። እና ቫሊዩ በደንብ ዴሊቨር ለማድረግ እነኚህ ኤሪያዎች ላይ ብትሰሩ ሞር ባዮሜዲካል ኢንጂነሮችን አፕሪሺየት አደርጋለሁ። ባዮሜዲካል ኢንጂነሪንግ ኢትዮጵያ ውስጥ ቅርብ ጊዜ የተጀመረ ፊልድ ነው። ያን ያህል የረጅም ዓመታት ታሪክ የለውም። ገና እያደገ የሚመጣ ብዙ ተማሪዎች የሚመረቁበት ብዙ ሰዎች ጆይን የሚያደርጉት ፊልድ ስለሆነ ኦልሬዲ ላላችሁ ግቢ ላላችሁ እና ለጁኒየር ባዮሜዲካሎች ይህንን ለዛሬ ልላችሁ ወደድኩኝ። ከዚህ ቪዲዮ ተጠቅመናል። በዚህ አካባቢ ስላሉ ነገሮች አሁንም ሞር ማወቅ እንፈልጋለን የምትሉ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ የተለያዩ የጤና መረጃዎችን ለእናንተ ማቅረባችንን እንቀጥላለን። ለዛሬ እዚህ ላይ ያበቃሁኝ። መልካም ጊዜ